ስሜኔ ሆይ ሻዬ ዳክዬን ለመብላት መንገድ ላይ ጠብቋት ማገት። ከዛ ቤቱ መጥቶ ውሃ አፍልቶ ሊገነጣጥላት። እቺ ዳክዬ ነቃችና ደብድባው እንደዚህ ግጥም አርጋ ከእንጨት ጋር አሰረችው። አፉን በማስክ ሸፈነችው። ከዛ ዞር ስትል ስሜኔ ለማን ይደውላል? ለአንበሳ። አንበሳ ቤቱ ሻይ እየጠጣ እየተዝናና ነበረ። ድረስልኝ ሄልፕ ሚ ስትለው ስሜኔ ታግቶማ እኔ ቁጭ ብዬ ሻይ አልጠጣም ብሎ ትጥቁን ታጥቆ ሲመጣ ይሄንን ነገር ዳክዬ ስሜኔ ሲያወራ ተደብቃ እየሰማች ነበረ። ከዛ ቀድማ መንገዱን ቆፈረች። በቆፈረችበት ጉድጓድ አንበሳ ከነትጥቁ ገባ ወጥመዷ ውስጥ። እሱንም እንደዚህ ጎትታ ይዛ መታ ቤቷ እንደገና ስር አርጋ ዞር ስትል ብልጥነች ዞር ትላለች። አንበሳ ደግሞ ነብርም ቤቱ እየተዝናና ነበረ። እርዳኝ አንበሳ ታግተናል እኔና ስሜኔ ሲል አንበሳ ደግሞ ማንን ያመጣል? ፓንዳን ይዞ ሲመጣ ይሄንን ነገር ሰማችና እሷ ደግሞ ቀድማ ተጠነቀቀች። መንገድ ላይ ምን ታደርጋለች? ይኸው ሚስማሩን በታትና እነሱንም ወጥመዷ ውስጥ አስገብታ እንደዚህ ይዛቸው መጣች። አራቱንም አረደች። ስጋ ቤት ከፈተች። ከዛ በተለያየ የፓንዳ የነብር የአንበሳ የስሜኔ ስጋ አለ እያለች ይኸው እየሸጠች አሁን ሀብታም ሆናለች። እንደሷ እንደ ዳክዬ ሀብታም የለም።